እዚህ አጠገብ ያለው ዴቪድ ይባላል። እናም ፕሮፌሽናል የጎልፍ ተጫዋች ነው። ዴቪድ ከዚህ ቀጥታ መተህ ማስቆጠር የምትችል ከሆነ $1 ሚሊዮን አሸናፊ ትሆናለህ። ማደርጎ ይመስለኛል። ምን ያህል ጊዜ እንደዚህ ሞክረህ ታውቃለህ? ኧረ በጣም ብዙ ጊዜ። እና ያስቆጠርከው አለ ቀጥታ? የለም፣ ግን አሁን ስለሱ ማውራት አልፈልግም። ምልክቱ ያለው 140 ሜትር ርቀት ላይ ነው። ንፋሱ ደግሞ እያየሁት እንደሆነ ከግራ ወደ ቀኝ ነው እየነፈሰ ያለው። ምናልባት በ60 ዲግሪ አካባቢ ነው መምታት ያለብኝ። ይሄ ሰውዬ ካልኩሌት እያደረገ ነው እና በጣም እያስፈራኝ ነው። $1 ሚሊዮን አሸንፎ ጉድ እንዳያደርገኝ ብቻ። በትክክለኛው አቅጣጫ እየሄደ ነው ያለው። ኧረ በለው! ወይኔ ፈጣሪ! በጣም ተቃርቦ ነበር። ተመልከት እስኪ እንዴት እንደቀረበ። የሱን ቁመት ያህል ራሱ አልቀረህም ነበር። ዴቭ እንግዲህ $1 ሚሊዮን ማሸነፍ አልቻልክም፣ ግን ከዚህ ጋር የምታስቆጥረው ከሆነ $10,000 ሰጣለሁ። ወይኔ! በቃ አስገባው። ስለሰጣችሁኝ እድል በጣም አመሰግናለሁ። ማይታመን እድል ነበር። እሱ እንግዲህ $1 ሚሊዮን ማሸነፍ አልቻለም። እስኪ እነዛ ኳስ የሚጫወቱት ሰዎች የት እንደደረሱ እንይ።